በዚህ ቪዲዮ ላይ ፍሪ ኤአይ ቱሎችን ብቻ በመጠቀም እንዴት አድርገን እንደነዚህ አይነት ኤአይ ዳንሶችን መስራት እንደምንችል አሳያቸዋለሁ። መጀመሪያ ወደ ቲክቶክ በመሄድ የምንፈልገውን ዳንስ ዳውንሎድ እናደርጋለን። ለዛሬ የምሰራው እስክስታ ስለሆነ እስክስታ ዳንስ ብዬ ሰርች በማድረግ የፈለኩትን ቪዲዮ ካገኘው በኋላ ዳውንሎድ አድርጋለሁ። ዳውንሎድ ካደረግን በኋላ በሚቀጥለው ደግሞ የምንፈልገውን ኢሜጅ ወይም ደግሞ ይሄ ቤቢ ዳንስ ካራክተሩ ስለሚያስፈልገን እንደገና እዛው ቲክቶክ ላይ መልሰን እንፈልገውን አይነት ካራክተር ሰርች እናደርጋለን ማለት ነው። እኔ አሁን የፈለኩት ባህላዊ ውዝዋዜ ስለሆነ የሀበሻ ልብስ ነው የፈለኩት። ስለዚህ ፈለግ እናረግና እኔ ይሄኛውን ወድጀዋለሁ። ስለዚህ ይሄኛውን ዳውንሎድ ማድረግ ስላልቻልኩ ዙም በማድረግ ስክሪንሻት አደርገዋለሁ ማለት ነው። በመቀጠል ወደ ቻትጂፒቲ በመሄድ አሁን ስክሪንሻት ያደረግነውን ኢሜጅ እንሰጠውና ቀጥለን ደግሞ እዛው ላይ ይሄንን ኢሜጅ ወደ ሰሚ ሪያሊስቲክ 3D ቤቢ ኢሜጅ እንዲቀይርልኝ እጠይቀዋለሁ ማለት ነው። ሌላ ምንም ነገር እንዲቀይርልኝ ስለማልፈልግ ኢሜጅን ወደ 3D ቤቢ ኢሜጅ ብቻ እንዲቀይርልኝ ነው የምጠይቀው። መቀየር የምትፈልጉት ሌሎች ነገሮች ካሉ መጨመር ትችላላችሁ እናንተ። እዚህ ላይ ፎቶ ለማዘጋጀት ብዙ አይነት አማራጮች አሉ። ለምሳሌ የራሳችሁ ኢሜጅ መጠቀም ትችላላችሁ። ካልሆነ ደግሞ እንደ አዲስ በፕሮምፕት በመስጠት ፍሪ ኤአይ ቱሎች ጋር በመሄድ አዲስ ኢሜጅ ጀነሬትም ማድረግ ትችላላችሁ። በቀጣይ ፍሪ ኤአይ ቱሎችን በመጠቀም እንዴት ያለምንም ገደብ ጀነሬት ማድረግ እንደምንችል፣ እንዴት ኤዲት ማድረግ እንደምንችል አሳያችኋለሁ። አሁን ኢሜጃችንን ጀነሬት አድርገውልናል። እኔ ወድጀዋለሁ። ኤዲት ማድረግ የምንፈልገው ነገር ወይ መቀየር የምንፈልገው ነገር ካለ ዲስክራይብ ኤዲትስ የሚለው ጋር እንገባና መቀየር እንችላለን ማለት ነው። የሚቀጥለው እንግዲህ ኢሜጃችንን ቪዲዮአችንን ካዘጋጀን በኋላ ወደ ዋናው ስራ ወይም ደግሞ ወደ ሞሽን ኮንትሮሉ ነው የምንሄደው ማለት ነው። ስለዚህ ወደ ኢንተርኔት ብሮዘራችን በመሄድ one.video ብለን ሰርች እናደርግና ለመጀመሪያ ጊዜ ሲሆን በጉግል አካውንታችሁ ሳይን አፕ ማድረግ ይጠበቅባችኋል ማለት ነው። ከዛ ኢንተርፌሱ ይህንን ይመስላል። ወደ ጎን ስላይድ እናደርግና አቫተር የሚለው ላይ ትራይናው የሚለው ክሊክ ስናደርግ ይሄኛው ያመጣልናል ማለት ነው። ያው ለመጀመሪያ ጊዜያችሁ ሲሆን ባዶን የሚያመጣው እነዚህን እኔ ከዚህ በፊት የሰራኋቸው ቪዲዮዎች ናቸው። በመቀጠል ወደ ታች ኖርድና አኒሜት ፎቶ አኒሜት የሚለው ክሊክ እናደርጋለን። ከዛ ካራክተር የሚለው ላይ ያዘጋጀነውን ፎቶ እንሰጠዋለን ማለት ነው። ከዛ ቪዲዮ የሚለው ደግሞ ሪፈረንስ ቪዲዮአችንን ወይም ደግሞ ኢሜጃችንን ኮፒ እንዲያደርገው የምንፈልገው ሞሽን ያለበት ቪዲዮ አፕሎድ እናደርጋለን። ስለዚህ ቅድም ያወረድኩት ቪዲዮ ከቲክቶክ ያመጣሁትን ቪዲዮ እዚህ ላይ እሰጠዋለሁ ማለት ነው። ስንሰጠው ዋን ቪዲዮ ምንድነው የሚያደርገው? እስከ 30 ሰከንድ ያለው ቪዲዮ ይቀበለናል። በመቀጠል ደግሞ ያ 30 ሰከንድ ያለው ቪዲዮ ወደ 15 ትሪም ያደርገዋል ወይም ደግሞ ይቆርጠዋል ማለት ነው። ስለዚህ ከስተማይዝ ማድረግ እንችላለን ከየት ወዴት መቁረጥ እንደምንፈልግ። ስለዚህ ከዛ በኋላ ኮንፊርም እንለዋለን ማለት ነው። ቀጥለን እዚህኛው በተም ላይ ሴንድ ስንለው ያለው ቪዲዮ የሰጠነው ቪዲዮ በትክክል ሙቭመንቱ ሞሽኑ ክሊር የሚያሳይ መሆን አለበት ይለናል። ስለዚህ የምንሰጠውን ቪዲዮ በዛ ልክ የምንመርጠው ቪዲዮ እንደዛ አይነት በትክክል እንቅስቃሴው የሚታይ አይነት ቪዲዮ መሆን አለበት ትክክለኛ ሪዛልት ለማግኘት። አሁን ቪዲዮአችንን ጀነሬት ማድረግ ጀምሯል። ፍሪ ቨርዥን እንደመሆኑ መጠን ጊዜ ይወስዳል። እኔ ከ1 ሰዓት ምናምን በላይ ጠብቄዋለሁ። ፋይናሊ ቪዲዮአችንን ጀነሬት አድርገውልናል ማለት ነው። በመቀጠል ያዘጋጀልንን ቪዲዮ ዳውንሎድ ማድረግ ነው የሚሆነው። ስለዚህ ዳውንሎድ ለማድረግ እዚህ ጋር ያለችው ዳውንሎድ የምትለዋን በተን ክሊክ ስናደርግ ይሄ ፍሪ ቨርዥን ስለሆነ ዳውንሎድ ስናደርገው ዋተር ማርክ አለው። ስለዚህ ዋተር ማርክ የማንፈልግ ከሆነ ቪአይፒ ነው ወይም ደግሞ ፔይድ ነው። ስለዚህ መክፈል አለባችሁ ይላል። እኛ ነፃውን መጠቀም ስለሆነ የምንፈልገው ዳውንሎድ ዩዝ ዋተር ማርክ እንለዋለን። ዋተር ማርኮች ቪዲዮም ላይ ፎቶም ላይ ያሉ ዋተር ማርኮች እንዴት ሪሙቭ ማድረግ እንደምንችል በቀጣይ ቪዲዮ እሰራላችኋለሁ። ፍሪ ኤአይ ቱሎችን ብቻ በመጠቀም በስልካችን የሰራነውን ቪዲዮ ይህንን ይመስላል። እኔ ኮፒራይት እንዳይዘኝ ሚዩት አደርገዋለሁ።
ቪዲዮውን ከወደዳችሁት ላይክ ማድረግ አትርሱ። በቀጣይ ቪዲዮ እንገናኝ።